ዶክተር ዴቪድ ያንግቾው የእሱን ምስክርነት ነው የምናቀርብላችሁ። እሱ በጣም አስፈላጊ የሆነ ምስክርነትን ሰጥቷል እና በጣም ምስክርነቱ ደግሞ ለእኛም ለክርስቲያኖች በዚህ ጊዜ ላለነው ደግሞ በጣም የሚጠቅመን ምስክርነት ነው እና ርዕሱ ከሞት በኋላ የተመለሰው ሰው ምስክርነት እና የልሳን ጸሎት ምስጢር በጣም ነው ከጅምሮ ራሱ መረዳት እንችላለን። በጣም ከሞት በኋላ የተመለሰው ሰው ምስክርነት እና የልሳን ጸሎት ምስጢር በጣም አስፈላጊ በዚህ ጊዜ ለእኛ በጣም የሚያስፈልጉ ርዕሶች ናቸው እነዚህ ርዕሶች እና በዚህ ላይ ነው ለዶክተር ዴቪድ ያንግቾው እግዚአብሔር የገለጠለት ምስጢር ነው በዚህ ቪዲዮ ላይ የምናጋራችሁ። እዚህ ላይ ነው ለዶክተር ዴቪድ ያንግቾው እግዚአብሔር የገለጠለት ምስጢር ነው በዚህ ቪዲዮ ላይ የምናጋራችሁ። ይህ ታሪክ አይደለም። ከአካሌ ወጥቼ ጊዜ በቆምኩበት በዚያ ስፍራ ከክብር ንጉሥ ከኢየሱስ ፊት ለፊት የተገናኘሁት እና ሕይወት ሙሉ በሙሉ የቀየረው አስደናቂ ሰዓት ነው። ፍርሃት አልነበረም። በውስጤም እንደ እሳት የሚነድ ከፍተኛ ፍቅር። ኢየሱስ ስለ አንድ ታላቅ የሰማይ ስጦታ ነገረኝ። ነገር ግን ዛሬ በቤተ ክርስቲያን ውስጥ ብዙዎቹ ይህን ስጦታ በተሰጠ መንገድ እየተጠቀሙበት እንደሆነ አሳየኝ። ይህ ስጦታ ምንድን ነው? ለምንስ ተሰጠን? እስኪ ቪዲዮን መጨረሻ ድረስ አብራችሁ ቆዩ። ጌታ ኢየሱስ ቃል በነገር በስሜት መልእክቱን በልቤ አኑሮ እንዲህም አለኝ፣ ልጄ እኔ ለቤተ ክርስቲያን ስጦታ ስላላቸው እንደምን እንደሰጣቸው እሳት መልእክት አሳየው። ብዙዎቹ በመንፈስ ቅዱስ ወይም በሊሳን መጸለይ ዝም ብሎ እንደ ተራ ነገር ወይም ለስጋቢ መመኪያ ስንጠቀመው እንታያለን። ነገር ግን እውነታው ከዚህ የራቀ ነው። ኢየሱስን በግልጽ ነገረኝ። ይህ ስጦታ ጭንቀት ለመሆን አይደለም፣ ከሞራል አካል ጋር አይነት እንጂ ለመለያየትም እንደ ማለት ይህ ነው። ይህ ጦርነት ለታማኝ ኃይል እና ለጌታ ክብር ነው። በመንፈስ ቋንቋ የሚጸልዩ ጸሎቶች ወደ ምድር ትክክለኛ መልእክት እንደሚያደርሱ እንደ እሳት ሆነው የጠላትን ሐሳብ የጥቃት ሰልፍ እንደሚገርሱ አሳየን። ሰዎች በሰማይ ቋንቋ ሲሞሉ እና በታማኝነት ሲጸልዩ የእግዚአብሔር ኃይል በታላቅ ሁኔታ ይወጣል። ይህ ጸሎት አእምሯችን ልረዳው የማይችለው ጥልቅ የእግዚአብሔር ምስጢር ይናገራል። ጌታ እንዳለኝ ከንቱ አይደለም። እኔ የሰጠሁት ስጦታ ለመውሰን ተጫዋች አይደለህም። አንተ በሰማይ ቅድሚያ እንደሚሸከም እንደ ምስክር የጦር ሰራዊት ነህ። አዎ ሊሳን መንፈሳዊ የክርስትና ጦርነት መሳሪያችን ነው። ነገር ግን በቤተ ክርስቲያን ውስጥ የታዘብኩት ነገር ልብ ይሰብራል። ብዙዎቹ ይህን ስጦታ በስጋዊ ስሜት እና በሐሰት ሲጠቀሙበት ተመለከቱ። በማቴዎስ 7 ላይም የእግዚአብሔር ስም ዝም ብሎ መጥራት ብቻ በቂ አይደለም። ሐዋርያ ጳውሎስ በአንደኛ ቆሮንቶስ 14:18 ላይ በሊሳን ስለመጸለይ በግልጽ ተናግሯል። ኢየሱስ እንዳሳየኝ የቤተ ክርስቲያን ውስጥ ሊሳን ሲናገር ትርጉሙ ሊገለጥ ይገባል። የኔ ምስጢራዊው መልእክት ክርስቲያኖች ያንጻል። ይህን የሰማይ ስጦታ በአግባቡ በመጠቀም መንፈሳዊ ሕይወታችን ማበረታትና በጦርነት ላይ መሸነፍ ትፈልጋላችሁ? ይህን የሰማይ ስጦታ በአግባቡ በመጠቀም በመንፈሳዊ ሕይወታችሁ መበርታትና በጦርነት ላይ ማሸነፍ ትፈልጋላችሁ? እንግዳውስ በቀጣይ የምንለቃቸውን መንፈሳዊ ቪዲዮዎችን እንዳያመልጧችሁ አሁኑኑ ቻናሉን ሰብስክራይብ ያድርጉ፣ የደውል ምልክቷንም ተጫኑ። እስቲ ዋናውን ሀሳብ እንመልከት። በመጨረሻኛው ዘመን በእውነት በቅድስና በፍቅር ተሞልተን ለእግዚአብሔር ክብር